በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሶስተኛ ሳምንት ምኵራብ። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሁን የምገልጽላችሁ ከዕለተ ሰንበት ስያሜዎች በተለይ በዐቢይ ጾም ላይ ያለውን ሶስተኛ ሳምንት ምኵራብ ይሆናል። ሶስተኛው ሳምንት ምኵራብ ተብሎ ይታወቃል። ይህም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኵራብ ገብቶ ያስተማረበትን ዕለት እናስብና አጠቃላይ ቤተ መቅደሱን ግን እግዚአብሔር እንዴት እንደወደደው ነው። ሶስተኛው ሳምንት ምኵራብ ይባላል። የጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። ሶስተኛው ሳምንት ምኵራብ ተብሎ ይታወቃል። ይህም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኵራብ ገብቶ ያስተማረበትን ዕለት እናስብና አጠቃላይ ቤተ መቅደሱን ግን እግዚአብሔር እንዴት እንደወደደው ነው። በዚህ ሳምንት ውስጥ እነሆ አጠቃላይ የሚገለጸው የቤተ ክርስቲያናችን ትምህርት ምኵራቡን፣ የጸሎት ቤቱን፣ መቅደሱን እግዚአብሔር እንዴት እንደሚወደው ነው። በመጀመሪያ እግዚአብሔርን ያመሰግን ዘንድ ቦታ ለይቶ መካነ ቀኖና፣ መካነ ንስሐ፣ መካነ ጸሎት አድርጎ አዳምን እንሆ ነበረ ከሚስቱ ከሔዋን ጋር ከልጆቹም ይጸልይ ነበረ። ያ ሲወርድ ሲዋረድ መጥቶ ከዛ በኋላ እነሆ ሙሴ ለእግዚአብሔር ማደሪያ ድንኳን እንዳደረገለት እናውቃለን። የመገናኛው ድንኳን ተብሎ ይጠራል። ከዛ በኋላ እግዚአብሔር እንደፈቀደ በቀዳማዊ ነገሥት ምዕራፍ 4 ላይ እንደምታዩት እነሆ ለእግዚአብሔር ማደሪያ ለቃል ኪዳኑ ታቦት የዳዊት ልጅ ንጉሥ ሶሎሞን እነሆ መቅደስን ሰራለት። እግዚአብሔር በመጀመሪያም ትእዛዝ ሲሰጥ ለሙሴ እንዲህ የሚል ቃል ነግሮት ነበረ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 እና ቁጥር 9 ላይ ስትመለከቱ በተለይ ቁጥር 8 ላይ ምን ይላል? የሰራዊት ጌታ እግዚአብሔር ስሙ ለዘላለም ምስጉን ይሁንና በመካከላችሁ አድር ዘንድ መቅደስን ስሩልኝ ይላል እግዚአብሔር። ልብ በሉ፣ በመካከላችሁ አድር ዘንድ መቅደስን ስሩልኝ። ማን ነው መቅደስ እንዲሰራለት የፈቀደው? ራሱ እግዚአብሔር ነው። ስለዚህ ሙሴ መገናኛውን ድንኳን ሰራ። ሲሰራም ደግሞ ምን ብሎታል? እኔ እንደማሳይህ እንደ ሰማዩ መቅደስ ብሎታል። ስለዚህ ምድራዊ መቅደስ ሰማይ ባለው አምሳል በሙሴ ድንኳን ተሰራ። ሶሎሞን ንጉሱ ቤተ መቅደስን ሰራለት። ይህም እነሆ ከዛ በኋላ ከባቢሎን ምርኮ በኋላ ፈርሶ በአሦራውያን እና በባቢሎናውያን እነሆ ቆሽሾ የነበረውን እግዚአብሔር እንደገና ቀድሶ እነ ዘሩባቤል ቅጽሩን ሰርተው እንደገና እግዚአብሔር ቤቱን ቀድሶ ባረከው። ምኵራብ ተብሎ በሚታወቀው በዚህ ሶስተኛ ሳምንት የሚነገረው ቃል በዮሐንስ ወንጌል ምዕራፍ 2 ላይ እንደተጻፈው የቤት ቅናት በላኝ አንገበገበኝ የሚለው በማቴዎስ 21 ላይ ተጽፎ እንዳለው ነው። መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ወደ ምኵራብ ገባ። ወደ ምኵራብ ገብቶ እነሆ ምኵራቡን የጸሎት ቤቱን የሌባ ዋሻ አድርገውታል። ስለዚህ ጌታ ምን አለ? ጅራፍ አበጅቶ አስወጣ። እስመ ቅንዓተ ቤትከ በላን፣ የቤት ቅናት በላኝ አንገበገበኝ ብሎ ይሄ ቤት የጸሎት ቤት ነው፣ ይሄ ቤት ማደሪያዬ ነው እንጂ የሌቦች ዋሻ አይደለም ብሎ መቅደሱን እግዚአብሔር ቀደሰው። ምኵራብ ተብሎ የሚታወቀው ይሄ ነው። ስለዚህ ምኵራብ የጸሎት ቤት ቤተ መቅደሱ የሚከብርበት የተከበረበት ዕለት ጌታችን መቅደስን የወደደበት የሚወድበት ለዘላለምም እነሆ የተቀደሰ ቤት ሲሆን እንደሆነ የሚያሳየን ትምህርት ነው። በነገራችን ላይ መጽሐፍ ቅዱስ ላይ መቅደስ አለ፣ እኛም መቅደስ አለን። መጽሐፍ ቅዱስ መቅደስ ውስጥ ታቦት አለ፣ እኛም ታቦት አለን። በመጽሐፍ ቅዱስ መቅደስ ውስጥ ካህናት አሉ፣ እኛም ካህናት አሉን። በመጽሐፍ ቅዱስ ውስጥ መቅደስ ውስጥ ጽና አለ፣ እኛም ጽና አለን።
በመጽሐፍ ቅዱስ ውስጥ መቅደስ ውስጥ ዕጣን አለ። በእኛም መቅደስ ውስጥ ዕጣን አለ። መቅደሱ በምድር ያለው እኔ እንደማሳይህ እንዳለው በሰማይ ማደሪያው ነውና በሰማይም መቅደስ አለ። በሰማይም ታቦት አለ። በሰማይም ካህናት አሉ። በሰማይም ዕጣን አለ። በሰማይም ቅዳሴ አለ። በሰማይም ክብር አለ። ዛሬም በኦርቶዶክስ ቤተክርስቲያን ውስጥ ይሄ አለ። በሌሎች ዘንድ ግን ታቦት አለ፣ ጽና አለ፣ ዕጣን አለ፣ ካህን አለ። ወገኖቼ ያላችሁበትን እምነት ወቁት። ያላችሁባትን ቤተክርስቲያን ተረዱ። ምኩራብ ዛሬ ኢየሱስ ክርስቶስ እነሆ በዚህ ትምህርት ውስጥ እንደምንመለከተው በምኩራብ ውስጥ ገብቶ ምኩራቡ የጸሎት ቤቱ የኔ ቤት ነው አለ። መቅደሱ የሱ ቤት ነው። አሁንም በመቅደስ ውስጥ እንደምንሰበሰብ ልባችንም የሱ ቤት ነው። በልባችንም እግዚአብሔር ለዘላለም ይደር። ልባችንም የሌቦች ዋሻ እንዳይሆን፣ ቅናትና ሐሜት እንዳይመላ፣ ክፋትና ጥርጥር በውስጡ እንዳይገባ እንደ ዳዊት ልበ ንጹሃ ፍጥር ሊተ እግዚኦ፣ አቤቱ የቀናውን መንፈስ በውስጤ ፍጠር አድስ እያለ እንደተናገረው ልባችንም ለሱ ማደሪያ ይሁን። አዎ መቅደስ አለን፣ እንሰበሰባለን። ልባችንም የሱ መቅደስ ነውና ጸንቶ ይኖር። ቤቴ የጸሎት ቤት ይባላል። እግዚአብሔር በልባችን ይንገስ። እግዚአብሔር በዚህች እምነት ውስጥ ስላደረገን ስሙ የተመሰገነ ይሁን። አሜን። እግዚአብሔር ይባርካችሁ። ድንግል በምልጃዋ ታስባችሁ፣ መላእክትም በጥበቃ ይለያችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ሦስተኛ ሳምንት ምኵራብ። በዚህ በሦስተኛው የዐቢይ ጾም ሳምንት አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምኵራብ እየገባ የወንጌልን ትምህርት እንዳስተማረ፣ ብዙ ድውያን እንደፈወሰ፣ የሰንበት ጌታ እንደሆነ፣ የአባቴ ቤት የጸሎት ቤት እንጂ የንግድ ቦታ አይደለም በማለት በቤተ መቅደስ አካባቢ የሚነግዱ ነጋዴዎችን ስለ መገሰጹ ትምህርት ይሰጥበታል። በተለይም በነቢዩ በኢሳይያስ እንደተጻፈ ጌታ በአይሁድ ምኵራብ ገብቶ መጽሐፍ እንዲሰጡት ጠይቆ የሚሰሙት ቃል ዛሬ በጆሮአቸው እንደተፈጸመ እንዲህ ሲል እንደነገራቸው ይዘከርበታል። ኢየሱስም በመንፈስ ኃይል ወደ ገሊላ ተመለሰ። ስለ እርሱም በዙሪያው ባለችውም ሀገር ሁሉ ዝናው ወጣ። እርሱም በምኵራባቸው ያስተምር፣ ሁሉም ያመሰግኑት ነበር። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ወደ ምኵራብ ገባ። ሊያነብም ተነሳ። የነቢዩንም የኢሳይያስን መጽሐፍ ሰጡት። መጽሐፉንም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታንም ዓመት እሰብክ ዘንድ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉንም ጠቅልሎ ለአገልጋዩ ሰጠውና ተቀመጠ። በምኵራብም የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር። ሁሉም ይመሰክሩለት ነበር። ከአፉም ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር። እርሱም ያለ ጥርጥር ይህን ምሳሌ ባለመድኃኒት ሆይ ራስህን ፈውስ፣ በቅፍርናሆም እንዳደረግከው የሰማኸውን ሁሉ በዚህ በገዛ ሀገርህ ደግሞ አድርግ ትሉኛላችሁ አላቸው። ሉቃስ ምዕራፍ 4 ቁጥር 14። ጌታችን በምድር ሲመላለስ ከዚህ ቀደም በምኵራቦቻቸው ተሰምቶ የማይታወቅ የወንጌል ትምህርት እንዳስተማራቸውና ዕውራን እንዲያዩ፣ ደንቆሮችም እንዲሰሙ፣ ዲዳዎችም እንዲናገሩ በማድረግ እንዲሁም ደግሞ ሙታንን በማስነሳት የተለያዩ ድንቅ ታምራቶችን በማድረግ የወንጌል ኃይል ስለማሳየቱ ይተረክለታል። የቤትህ ቅናት በላኝ ተብሎ እንደተጻፈ ሕገ እግዚአብሔር እንዲፈጸም፣ ሕገ ቤተ ክርስቲያን እንዳይፈርስ፣ ሥርዓተ ቤተ ክርስቲያን እንዳይበላሽ በአይሁድ ምኵራብ በመግባት እንዳስተማረ ሁሉ ዛሬም እያንዳንዳችን የቤተ ክርስቲያን ነገር ለቤተ ክርስቲያን በማድረግ በቤተ ክርስቲያን መንፈሳዊ ነገርን ብቻ በመስራት ሰውን ሳይሆን እግዚአብሔርን በመከተል ቤተ ክርስቲያንን መጠበቅ እንደሚገባን ሰፊ ትምህርት ይሰጥበታል። ቤተ ክርስቲያን የጌታ ሥጋና ደም የሚፈተትባት፣ ሰዎች ዘላለማዊ ሕይወትን የሚያገኙባት መሆኗም ይነገርባታል። ጌታችን በቅፍርናሆም ምኵራብ የሕይወት እንጀራ እርሱ እንደሆነ ያስተማርበት ዐቢይ ክፍል በዚህ በሦስተኛው ሳምንት የዐቢይ ጾም በሰፊው ይነገራል። አይሁድ የእውነት ቃልን ሰምተው አንገታቸውን እንዳደነደኑ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው በሚለው የጌታ ትምህርት እንዴት ሊሆን ይችላል በማለት ማጉረምረማቸው በዚሁ ክፍል አብሮ ተጠቃሽ ነው።
ጌታም እስራኤል በምድረ በዳ በልተው የነበሩት መናና እውነተኛው የሕይወት እንጀራ ያላቸውን ልዩነት በማነጻጸር እንዲህ ሲል አስተምሯቸዋል። አብን ያየ ማንም የለም፣ ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደው እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። እንግዲህ አይሁድ ይህ ሰው ሥጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሣ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሣ ሕያው ይሆናል።